ታሪክ ይዤላችሁ መጥቻለሁ። እናንተ ደግሞ ሰብስክራይብ አድርጋችሁ ዛሬውኑ 1000 አስገቡኝ። ወደ ፊልማችን እንሂድ። በአንድ ምሽት ክሌር መጋረጃዋን እየዘጋች ሳለ አንድ አዲስ ወጣት መንገድ ማዶ ወዳለው ቤት ሲገባ በአጋጣሚ ታያለች። ለአፍታ ያህል አንድ ሰው እያየው እንደሆነ የተሰማው ይመስላል። ዞር ሲል ክሌር ደንግጣ በፍጥነት ከመጋረጃው ጀርባ ትደበቃለች። እናም ሁሉም ነገር እዚህ ጋር ይጀምራል። ክሌር የሁለተኛ ደረጃ ትምህርት ቤት መምህርት ናት። እሷ ደግ፣ ብልህና በእውነት በጣም ቆንጆ ናት። ነገር ግን ትዳሯ መስቀልቅሉ የወጣ ነው። ባለቤቷ በየጊዜው ከጸሐፊው ጋር ይማግጥባታል። ይህም ለረጅም ጊዜ ሲያቆስላት ቆይቷል። ስለ ፍቺ ያስባ ነበር። ነገር ግን ስለ ልጇ ስትል አብራው ለመቆየትና ሁኔታውን ለመቻል ትመርጣለች። አንድ ቀን ልጇን ወደ ሐኪም ቤት ልትወስደው ስትል የጋራጅ በሩ በድንገት መስራት ያቆማል። ልታነሳው ብትሞክርም ምንም ሊሆንላት አልቻለም። በዚያው ቅጽበት ከየት መጣ ሳይባል አንድ ሰው ይረዳታል። ዞር ስትል ባለፈው ምሽት ያየችውን ወጣት ነው። ስሙ ኖህ ይባላል። እሱም ከጎረቤታቸው ከሚስተር ሳምቦርን ጋር እየኖረ ነው። ኖህ ሳምቦርንን በሕክምና እየረዳቸው እንደሆነና ወላጆቹን በመኪና አደጋ ካጣ በኋላ በቤተሰብ ውስጥ የቀረው እሱ ብቻ እንደሆነ ይነግራታል። ቆይቶም ነው ጋራጁን ለመጠገን ቃል ይገባና አንዳንድ መሳሪያዎች ስለሚያስፈልጉት የክሌርን ልጅ ኬቪንን ይዞ ለመግዛት ይሄዳሉ። በመንገድ ላይ ነው እድሜው 20 ዓመት እንደሆነ ነገር ግን አሁንም ሁለተኛ ደረጃ ትምህርት ቤት እንደሚማር ይናገራል። ሱቅ ውስጥ ኬቪን የሚወዳትን አሊ የተባለች ልጅ ያገኛታል። መጀመሪያ ላይ ምንም ትኩረት አልሰጠችውም ነበር። ነገር ግን ኖህን ስታየው አመለካከቷ ወዲያውኑ ይቀየራል። ብዙም ሳይቆይ የኬቪን የክፍል ጓደኞች መጥተው ያሾፉበታል። ኖህ ግን ጣልቃ ሳይገባ ከሩቅ ሆኖ ይታዘባል። ቤት ሲመለሱ ክሌር ስለ ኖህ ያላት ጉጉት እየጨመረ ሄደ። ጋራጁን በቀላሉ ይጠግነዋል። ከዚያም ለጥቂት ጊዜ ያወራሉ። እሱ ትሁት፣ ረጋ ያለና በሚገርም ሁኔታ ማራኪ ሆኖ ይቀርባታል። በሚቀጥለው ቀንም ኬቪን መኪናቸውን እንዲያስተካክል ይረዳዋል። ክሌር ከመኝታ ቤቷ መስኮት ሆና ስትከታተላቸው ነበር። መጀመሪያ ላይ ምንም መስሎ አልታያትም። ነገር ግን ቀስ በቀስ ያልጠበቀችው ስሜት መሰማት ይጀምራታል። ኖህ በአንድ ወቅት ስትመለከተው አያት። እሷም ምንም እንዳልተፈጠረ በመምሰል በፍጥነት ትደበቃለች። አብሮ ምሳ ሲበሉ ኖህ ሌላ ማንነቱን ያሳያል። ስለ ፍቅርና ስነ ጽሑፍ ከእድሜው በላይ በሆነ የበሰለ መንገድ ያወራታል። የስነ ጽሑፍ መምህር ለሆነችው ክሌር ይህ ወዲያውኑ ይስባታል። እንደተፈለገችና እንደተደመጠች ከተሰማት ረጅም ጊዜ ሆኗታል። በዚያ ሳምንት መጨረሻ ኬቪንና አባቱ ጋሬት በተራራ ላይ ለሽርሽር ይሄዳሉ። ክሌር አሁንም ከባለቤቷ ለመራቅ ስለምትፈልግ ቤት ለመቅረት ወሰነች። ብቻዋን መሆኗን ያየው ኖህ መጥቶ አንድ የቆየ የስነ ጽሑፍ መጽሐፍ በስጦታ ይሰጣታል። ክሌር በእውነት ትገረማለች፣ ምናልባትም ልቧ ይነካል። በሚቀጥለው ምሽት ክሌር ቤት ብቻዋን ሳለች በድንገት ከኖህ ስልክ ይደርሳታል። ምግብ ስለማሞቅ ቀላል ጥያቄ ጠየቃት። ነገር ግን እንድትመጣና እንድትረዳው አጥብቆ ይለምናታል። ስላዘነችለትም በከባድ ዝናብ መካከል ወደ ቤቱ ትሄዳለች። አብረው ራት ይበላሉ። ድባቡም ቀስ በቀስ ይለወጣል። ኖህ ስሜቱን መግለጽ ይጀምራል እና ለክሌር ትልቅ ፍላጎት እንዳለው በግልጽ ይነግራታል። ክሌር ነገሩ ለማድበስበስና ከሁኔታው ለመራቅ ትሞክራለች። ኖህ ግን እየተጠጋ ትሄዳል። ክሌር ለውራት ከባለቤቷ ጋር በስሜት ተራርቃ ነበር። እናም በዚያ ቅጽበት ራሷን መቆጣጠር አቃጣት። በደንብ ሳታስብበት ወዲያውኑ የምትጸጸትበትን ውሳኔ ትወስናለች። በማግስቱ ጠዋት እውነታው ሲታወስ አስደንጋጭ ነበር። ክሌር በድንጋጤ ትነቃለች። ስህተቷ ምን ያህል ከባድ እንደሆነ ተረዳች። መሻገር የሌለባትን መስመር እንደተሻገረች አውቃለች። በዚያው ቀን ኬቪንና ጋሬት ከሽርሽራቸው ይመለሳሉ። መጀመሪያ ላይ ክሌር ባለቤቷን ወደ ቤት ማስገባት እንኳን አልፈለገችም ነበር። ነገር ግን ኬቪን እየለመናት ስለሆነ ትፈቅዳለች። ስለ ጉዟቸው ሲያወሩ ክሌር በአካል እዚያ ትሆን እንጂ አእምሯ ሌላ ቦታ ነበር። ዕቃ እያጠበች ሳለ ኖህ በድንገት ብቅ ይላል። ምንም እንዳልተፈጠረ እያሾፈባት ከመሄዱ በፊት በጣም ይጠጋታል። ይህ ደግሞ ክሌርን የበለጠ ያስጨንቃታል። በዚያ ምሽት ጋሬት ቆሻሻ ሊጥል ሲወጣ ከክሌር ጋር ለመታረቅና ግንኙነታቸውን ለመጠገን ይሞክራል። የማያውቁት ነገር ቢኖር ኖህ ከመስኮቱ ሆኖ ሁሉንም ነገር እያየና የራሱን እቅድ እያወጣ መሆኑ ነበር። ከዚያም ትምህርት ይጀምራል። ነገሮች ደግሞ ይበልጥ እየተበላሹ ይሄዳሉ። ክሌር ኖህን ተማሪዋ ሆኖ ስታየው በድንጋጤ ትደነዝዛለች። ከዚያን ጊዜ ጀምሮ ብቻዋን አይተዋትም። ከትምህርት በኋላ ይከተላታል። ይህም ዘውትር ምቾት እንዲነሳት አደረጋት። በተመሳሳይ ጊዜ ኬቪን ከኖህ ጋር እየተቀራረበ ይሄዳል። ይህም ክሌርን የበለጠ አሳሰባት። እንዲሁም ለኬቪን ጫካ ውስጥ ተኩስን የመሳሰሉ አደገኛ ነገሮችን ያስተምረዋል። ብዙም ሳይቆይ
የኬቪን ጸባይ መቀየር ጀመረ። አባቱንም ማክበር ተወ። ይህም በራት ጠረጴዛ ላይ ወደ ክርር ጭቅጭቅ ይቀየራል። ትምህርት ቤት ውስጥ ክሌር የአበባ ስጦታ ይደርሳታል። መጀመሪያ ላይ ከባለቤቷ መስሏን ነበር። ነገር ግን ስታጣራ እንዳልሆነ ትደርስበታለች። በውስጧ ግን ማን እንደላከው ታውቀዋለች። ወዲያውኑ ቦክስ ልምምድ እያደረገ ወደ ነበረው ኖህ ዘንድ ሄዳ ትጋፈጠዋለች። ክሌር ሁሉንም ነገር ለማቆም ትሞክራለች እና ከእሷ እንዲርቅም ነገረችው። ሁኔታው ሌላ መምህር እስከሚያያቸው ድረስ ይካረራል። ኖህ ግን ምንም ግድ አልሰጠውም። ትኩረቱ ሁሉ ክሌር ላይ ብቻ ነበር። በዚያ ምሽት ጋሬት ክሌርን ወደ ቤት ያደርሳታል። አሁንም እርስ በርሳቸው ስሜት እንዳላቸው ግልጽ ነው። ለአፍታ ያህል ወደ ቀድሞ ፍቅራቸው የተመለሱ ቢመስልም ክሌር ነገሩ ከመሄዱ በፊት ታቆመዋለች። ቢሆንም ጋሬት እንዲያድር ትፈቅድለታለች። ኖህ አሁንም ሳይታይ እያያቸው ነበር። ክሌርንና ጋሬትን አብሮ ማየቱ ውስጡን ያቆስለዋል። ቁጣው እየገነፈለ ይመጣል። ጋሬት እንዲያሸንፍ እንደማይፈቅድም ግልጽ ይሆንለታል። በማግስቱ ጋሬት ወደ ስራ ከሄደ በኋላ ኖህ ፍጹም በተለወጠ መንፈስ ክሌር ቤት ይገኛል። በጣም ተቆጥቶ እንደከዳችው ይነግራታል። በእሷ አእምሮ ነገሩ ገና አልተጠናቀቀም። እንዲያውም ነገሮች ገና አሁን እንደሚጀምሩ ግልጽ ያደርግላታል። ክሌር ኖህ እስከምን ድረስ ሊሄድ እንደሚችል ገና አልተረዳችውም። ብዙም ሳይቆይ ኬቪን በተለየ መንገድ ከእናቱም ይልቅ ለኖህ አደላ። እንዲያውም ከእሷ ጋር ከመሄድ ይልቅ ከኖህ ጋር ወደ ትምህርት ቤት መሄድን መረጠ። ትምህርት ቤት ውስጥ ኬቪን እንደገና ይበደላል። በዚህ ጊዜ ግን ኖህ ጣልቃ በመግባት ሌሎቹን ተማሪዎች ይደበድባቸዋል። በዚህ ምክንያት ወደ ርዕሰ መምህሯ ቢሮ ይላካል። ቪኪ ኖህ ካለፈው ትምህርት ቤቱ በመጥፎ ጸባዩ ምክንያት እንደተባረረና አሁንም ምንም አይነት አክብሮት እንደሌለው ትረዳለች። ቆይቶም ኬቪን አሊ አብራው ለመሄድ ስለተስማማች ለትምህርት ቤቱ ድግስ ይዘጋጃል። ነገር ግን ያ ደስታ ረጅም ጊዜ አልቆየም። ክሌር በወንዶች መጸዳጃ ቤት ውስጥ ችግር እንዳለ ይነገራታል። ስትመለከትም በጣም ትደነግጣለች። ግድግዳው ላይ እሷን የሚያዋርድና ሚስጥሯን የሚያጋልጥ መልእክት ተጽፏል። ኖህ እንደገና ብቅ ይላል፣ ያስፈራራታል። ክሌር ቀድሞውኑ ተጨንቃለች። ከባለቤቷ ጋር ነገሮችን ለማስተካከል እየሞከረች ባለችበት ወቅት እንደታሰረች ቢሰማትም ትታገላለች። በዚህ ጊዜ ግን ኖህ እንደማያውቁም በመጨረሻ ገባት። የሚቀጥለው ቀን የባሰ ይሆናል። የክሌር ተማሪዎች ክፍሉ ተቆልፎ ስለነበር መግባት አልቻሉ። ስትከፍተው የሚዘገንን ነገር ታገኛለች። ከኖህ ጋር የነበራትን የግል ቅጽበት የሚያሳዩ ፎቶግራፎች ታትመው በመላው ክፍሉ ላይ ተበትነዋል። ክሌር በድንጋጤ ሌላ ሰው ሳያየው ሁሉንም ነገር በፍጥነት ታነሳለች። ዳይሬክተሩ ምን እየተካሄደ እንደሆነ ለማየት ይመጣሉ። ነገር ግን ክሌር በጊዜው በማጽዳቷ ታመልጣለች። ቢሆንም ስሟ መጥፋት ጀምሯል። ሌሎች መምህራን ከኖህ ጋር ብቻዋን ስታሳልፍ በማየታቸው ሪፖርት አድርገዋል። ይህም ከፍተኛ ጥርጣሬ ፈጠረ። ከትምህርት በኋላ ጋሬት ኬቪንን ይዞ ሲሄድ እንዲነዳ ይፈቅድለታል። ነገር ግን በድንገት የመኪናው ፍሬን አልሰራ ይልና ይጋጫሉ። እንደ ዕድል ሆኖ ሁለቱም ይተርፋሉ። ነገር ግን አንድ ትልቅ ስህተት እንዳለ ግልጽ ነው። ክሌር ቤት ስትደርስ ነገሮች ይበልጥ አስፈሪ ይሆናሉ። ኖህ እዚያው ቤቷ ውስጥ ከባለቤቷና ከልጇ ጋር እንደ ቤተሰብ አባል ተቀምጦ ታገኘዋለች። በዚህ ጊዜ ምንም የሚደብቀው ነገር የለም። በግልጽ ወደ ህይወቷ እየገባ ነው። በዚያ ምሽት ክሌር ትዕግስቷ ያልቃል። በቀጥታ ወደ ኖህ ክፍል ትሄድና ሁሉንም ነገር እንዲያቆም ትለምነዋለች። ኖህ ግን እምቢ ይላል። የሚፈልገውን እስኪያገኝ ድረስ እንደማያቆም በግልጽ ይናገራል። ከዚያም የበለጠ የከፋ ነገር ይገልጽላታል። አሁንም አብሮ ያሳለፉት ምሽት ቪዲዮ በእጁ ይገኛል። በማንኛውም ቅጽበት ደግሞ በእሷ ላይ ሊጠቀምበት ዝግጁ ነው። ይህ የሱ ማስፈራሪያ ነው። በፍርሃት የተዋጠችው ክሌር በመጨረሻ ሁሉንም ነገር ለቪኪ ትነግራታለች። ያ ቪዲዮ ከወጣ ስራዋን፣ ቤተሰቧንና የገነባችውን ሁሉ ልታጣ እንደምትችል ትረዳለች። ስለዚህ ሌላ አማራጭ ስለሌላቸው ክሌርና ቪኪ ቪዲዮን ፈልገው ለማግኘት ይወስናሉ። ከትምህርት በኋላ ክሌር እቅዷን ተግባራዊ ታደርጋለች። እንደተጠበቀው ኖህ እንደተለመደው ወደ ቤት የምትሄድ መስሎት በመኪና ይከተላታል። ነገር ግን በዚህ ጊዜ የሆነ ያልተለመደ ነገር ተፈጠረ። መኪናው በድንገት ፍጥነቱን ይጨምራል። ኖህ ሊከተለው ሲሞክር አሽከርካሪዋ ክሌር አለመሆኗን ይረዳል። ቪኪ ነበረች። ይህ ትኩረቱን የመከፋፈል ስልት ለክሌር ትክክለኛ እድል ነበር። ኖህ የተሳሳተውን መኪና በማሳደድ ተጠምዶ ሳለ ክሌር ቪዲዮን ለማግኘት ቆርጣ በድብቅ ወደ ቤቱ ትገባለች። ቪኪ ደውላ ኖህ ነገሩ ከገባው ሊመጣ ስለሚችል እንድትፈጥን ታስጠነቅቃታለች። ክሌር ቤቱን በጥንቃቄ ፈለገች። በመጨረሻም ከአንድ ሰዓት ጀርባ የተደበቀ ካሜራ ታገኛለች። ይህ ደግሞ ወደ የባሰ አስከፊ ነገር ይመራታል። ሽቦቹን በመከተል በምድር ቤት ውስጥ አንድ ሚስጥራዊ ክፍል ታገኛለች። እዚያ ያየችው ነገር ግን በጣም የሚያስደነግጥ ነበር።
ግድግዳዎቹ እሷ ሳታውቅ በተነሱ የራሷ ፎቶግራፎች ተሸፍነዋል። ኖህ ለረጅም ጊዜ ሲሰልላት እንደነበረ ግልጽ ነው። ፎቶዎቹና ቪዲዮዎቹ የተቀመጡበትን ላፕቶፕ ታገኝና ሁሉንም ነገር በፍጥነት ታጠፋለች። በዚያ ቅጽበት ክሌር ሌላ የሚያሳቅቅ ነገር ትረዳለች። በጋሬትና በኬቪን ላይ አደጋ ያደረሰውን የመኪና ፍሬን ያበላሸው ኖህ ራሱ ነበር። ስራዋን ጨርሳ በመጨረሻ ሁሉም ነገር አበቃ ብላ በማሰብ ወደ ቤቷ ትጣደፋለች። ነገር ግን ወዲያውኑ ነገሮች ወደ ጨለማ ተቀየሩ። ኖህ የቪኪ ቤት ሰብሮ በመግባት ጥቃት ያደርስባታል። ራሷን እስክትስት ድረስም ይደበድባታል። አሳፍሮም በቁጥጥሩ ስር ያደርጋታል። ክሌር ወደ ቪኪ ቤት ስትደርስ ሁሉም ነገር ጸጥ ያለና ጨለማ ነበር። አካባቢውን ስትመለከት በድንገት ቪኪን ታገኛታለች። ነገር ግን በጣም ዘግይቶ ነበር። ቪኪ ሞታለች። ድንጋጤው ሙሉ በሙሉ ይሰብራታል። በድንጋጤ ውስጥ ሆና ክሌር ወደ ውጭ ትሮጣለች። ለፖሊስም ለመደወል ትሞክራለች። ነገር ግን ምንም ነገር ሳታደርግ ኖህ ከየት መጣ ሳይባል ብቅ ብሎ ከመኪና ውስጥ ይጎትታታል። ከዚያም ይበልጥ የሚያስደነግጥ ሚስጥር ይነግራታል። የራሱን አባትና የአባቱን እመቤት የመኪና አደጋ በማስመሰል እንደገደላቸው ይናዘዛል። አሁን ደግሞ ጋሬትንና ኬቪንን ወስዶ በአንድ ቦታ ቆልፎባቸዋል። የእሱ እቅድ ቀላል ግን አስፈሪ ነው። ከክሌር ጋር ለመሆን ሲል እነሱን ማስወገድ ይፈልጋል። ክሌር ወደ ቦታው ስትሮጥ ጋሬትና ኬቪን ተሰቅለውና አቅመ ቢስ ሆነው ታገኛቸዋለች። ኖህ ሊገድላቸው ተዘጋጅቷል። ክሌር ግን ረጋ ብላ ከእሱ ጋር የተስማማች በመምሰል ታታልለዋለች። በመካከል በድብቅ አንድ መሳሪያ ትይዝና ኖህን መታ ትጥለዋለች። በፍጥነት ኬቪንን ለማዳን ሞከረች። ኖህ ግን ተመልሶ ይነሳና እንደገና ጥቃት ይሰነዝርባታል። ክሌርን እየጎተተ አብረን እንሆናለን የሚለውን የተዛባ እልሙን ይደጋግምላታል። ከዚያም ጋሬትና ኬቪን ላይ ቤንዚን ሊያፈስባቸዋል። በህይወት ሊያቃጥላቸው ተዘጋጀ። ክሌር ልታስቆመው ትሞክራለች። እሱ ግን በጣም ብርቱ ነበር። በዚያ ትንቅንቅ ውስጥ ስትገፋው ላይተሩ ይወድቅና እሳቱ ይነሳል። ሁሉም ነገር ለእልውና ወደ መታገል ተቀየረ። ጋሬት እጆቹን ለማላቀቅ ይሳካለታል። ኖህ ግን በጥይት ይመታዋል። ይህም ለከፋ ጉዳት ዳረገው። ክሌር ጥግት ይዛለች። ነገር ግን በዚያ ቅጽበት አንድ ነገር ትዝ ይላታል። አሁንም የኬቪን ኤፒፔን እጇ ላይ አለ። በመጨረሻው የተስፋ መቁረጥ ሙከራ ተጠቅማ ኖህን አይኑ ላይ ትወጋዋለች። በዚያ ሁኔታ መታገሉን አላቆመም። ክሌር ግን አላረፈችም። የተረፋትን ጥንካሬ ሁሉ ትጠቀማለች። ኬቪንም ለማምለጥ ይሳካለታል። ኖህ ግን እንደገና ጥቃት ይሰነዝርባታል። ሌላ አማራጭ ሲጠፋ ክሌር አንድ ማንሻ ትጎትታለች። ያ ደግሞ አንድ ከባድ ብረት በኖህ ላይ እንዲወድቅና እንዲጨፈልቀው አደረገው። በመጨረሻ ቅዠቱ አበቃ። ፖሊሶችና አምቡላንሶች ቦታው ላይ ይደርሳሉ። ጋሬት ለሕክምና ተወስዶ በህይወት ይተርፋል። ከደረሰባት መከራ ሁሉ በኋላ ክሌር በመጨረሻ ህይወቷን እንደገና ለመገንባትና ከቤተሰቧ ጋር ለማገገም ቻለች። ታሪኩን ከወደዳችሁ ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።